አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ደህና ናችሁ ወይ? ኢድ እንዴት ይዟችሁ ከረመ? ያው እኔ ጠፍቻለሁ፣ አልተሳካልኝም። ያው አላህ አልፈቀደውም ማለት ነው። ያው ረመዳንም ስራው ታውቃላችሁ ቢዚ አድርጎን ከረመ። ብዙ አይደለሁም፣ ብዙ ብቅ እያልኩ አይደለም፣ ጠፍቻለሁ ማለት ነው። ብቻ አልሐምዱሊላህ እላችኋለሁ። እንዴት ናችሁ? ያው እንቅፋት አይጠፋም፣ ዱንያ አይደለ ሁሉ ነገሮች አይስተካከሉም እና እንደዛ ሆኖብኝ እኔ የጠፋሁት እላችኋለሁ። ያው ለኢድ ራሱ የሰራሁት ቪዲዮ አለ፣ ግን እስካሁን አልለቀኩትም። ኢንሻአላህ ማለት አለቀዋለሁ ማለት ነው። እንኳን አደረሳችሁ ብዬ ነበር ግን አልለቀኩትም። ያው ነገሮች ቢዚ አድርገውኝ ማለት ነው እላችኋለሁኝ። ያው እንግዲህ የረመዳን ስራ ስቲል አልለቀቀንም እኛ ጋር። ይኸው ገና ሳምቡሳ እየሰራ ነው እላችኋለሁኝ። እና ስድስቱ አይደል ገና 6 ቀን ይቀረናል ትላላችሁ። እና ያው ስራው እስካሁን አልለቀቀንም ነው የምላችሁ። ስራው ብቻ አይደለም እኔ እንኳን ያጠፋኝ። ያው ዛሬ ሳምቡሳ የምሰራው ባልተቤቴ ጾመኛ ነው ማለት ነው። ያው ለሱ ስል ነው፣ ሳምቡሳ ይወዳል፣ ለሱ ስል ነው የምሰራው እንጂ ስራው በጣም ነው የሚያስጠላው። ኢትዮጵያ ላይ የሳምቡሳ ስራ ማለት ነው። ያው እንዳያችሁት ነው፣ ብዙ ጊዜ ያሳይቻችኋለሁ፣ አንድ ሁለት ያሳይቻችኋለሁ ይመስለኛል። በጣም ነው የሚያደክመው ስራውና አልወድም። ግን እሱ ደግሞ ስለሚወድ ለሱ ነው የምሰራው ማለት ነው። እኔ አልጾምኩም፣ አልቻልኩም ወላሂ 6 ወር መጾም አልሆነልኝም። መዳም ቤት እንኳን ሆኜ ከብዶኛ አያውቅም ነበር። አሁን እንኳን ከብዶኛል ማለት ነው። እውነት ለመናገር እንደ ዘንድሮ ከብዶኛ አያውቅም። ጾሙ ሳይሆን ስራው ስላችሁ ልጅም ለመያዝ ልጅም ይዤ ስሰራ የመጀመሪያ ስለሆነ በጣም ነው የከበደኝ ወላሂ ለአዚም ነው የምላችሁ። አልሐምዱሊላህ አላህ ይቀበለን፣ ልፋታችን እንደ ኢባዳ ይቆጠርልን ረቢ እንጂ በጣም አልኳችሁ ከምነግራችሁ በላይ ቢዚ አድርጎኝ እንደው ስራው ብዝት ብሎብኝ በቃ ከብዶኝ ነው ያለቀው። አላህ ይቅር በለኝ ወላሂ እውነቱን ስነግራችሁ ማለት ነው። እና ብቻ አልሐምዱሊላህ አላህ ይቀበለን እላችኋለሁ። ስቲል በቃ እንትን አልለቀቀኝም እኔ ድካሙ ማለት ነው። እንደው እንቅፋትም አይጠፋም ደግሞ። እንደውም ባለፈው ቪዲዮ ሰራለሁ ብዬ ሲስተሮች ምናምን ሰብስቤ ምሳ ጠርቼ ምናምን ቪዲዮ ሰራለሁ። የኢድ ስንተኛው ቀን መስራችሁ? 3ኛው ቀን ያኔ 2ኛውን ቤት ዋልኩኝ፣ የመጀመሪያውንም ስዞር ዋልኩኝ። 3ኛውን ደግሞ እህቶቼ ጋር ተሰብስቤ ለዋል አልኩና እህቶችን ጠርቻቸው ከዛ ቪዲዮ ምን ሰራለን በቃ የኔም ቤተሰቦች ተዋውቀው አያውቁም፣ አስተዋውቃቸዋለሁ ምናምን እያልኩኝ ንፋሱ አስተዋውቃቸዋለሁ ምናምን እያልኩኝ አልኳችሁን። ከዛ ተሰብስባን እያለ አባታችሁ ታሟል ተብሎ ለምን አይደወልልን? ኧረ አንዳንዱ ቀን እርግማን ነው ወላሂ ላዚ። ብቻ አልሐምዱሊላህ ስለሁሉም ነገር። ከዛ ሲደወልና አልኳችሁ ብርቁስቁሳችን ወጥታ አለ እንደ የበላነውንም የጠጣነውም ሳናቀው ዋለ። እንኳን ቪዲዮ ልሰራ አላችኋለሁ እና አናረፍኩም ልላችሁ ነው አላኩል ያለ ያው የጠፋሁትበት ምክንያት እየነገርኳችሁ ነው። ከዛ አባቴ ታሞብን እውነት ለመናገር ድህነትንም የገጠር ልጅ ሆኖ መፈጠር ያስጠላኝ ገና ሁለታ ብቻ ነው ማለት ነው። የምሬን ነው ማለት እስካሁን ተሰምቶኝም አያውቅም፣ አስቤውም አላውቅም። በቃ ምንም መስሎኝም አያውቅም ማለት ነው። አሁን ለታቅም በቃ ድህነትንም ጠላሁት፣ እንደው ገጠር ላይ መፈጠርንም ጠላሁት። ወላሂ ነው ማለት ኧረ ቢስሚላህ። ለምን እንደው ታውቃላችሁ የኛን እንግዲህ ጦሳን ታውቁታላችሁ። ያው ሁላችሁም አንድ ቤት ሰዋረኳችሁ እኮ ታውቁታላችሁ እያልኩኝ ማለት ነው። የምታውቁት ታውቁታላችሁ፣ የማታውቁት መቼም ለኛ ቅርብ የሆነ ክሊኒክ አለ ማለት ነው። እና ይሄ ሰፈር እኮ ጋጋታ መንገድ ዳር ያለ ቤት አዛ ነው ጎበዝ። እና እዛን አልኳችሁን ይወስዱታል አባቴ ሲያመው ማለት ነው። ከዛ ሲወስዱት ያው ያክሙትና አከምን ብለው ምናምን አባቴ ግን እንዳልተሻለው ሲያቅ ያው አከምን ብለው ያስወጡታል እሱ። ከዛ አባቴ እንዳልተሻለው ሲያቅ አስፋልት ይወጣል። ያኔ መኪና ወደ ደሴ ወይም ኮምቦልቻ የሚመጣ እየጠበቀ ማለት ነው። እየጠበቁ አንድ ወንድሜ ይዞት ነበረ እሱ ጋር ነው። ከዛ
ሲጠብቁ አልኳችሁን እንትን ምንድን ነው ይሄ ቢጠበቅ አሁን ኢትዮጵያ አገሪቱ በጣም አስጠልታለች። እንደው እውነት ለመናገር ማለት ነው። እንግዲህ ተቀባሁት መሰለኝ ቃቤ ነበር። ከዛ ሁሉ ቤንዚን በጣም ጠፍቷል አገሪቱ ላይ ማለት ነው። በጣም ይገርማችኋል። ተውት ባጃጅ ምናምን ተውትና ሲኖ እንግዲህ አስቡት። ሲኖ እየተሰለፈ ነው አሁን ቤንዚን እየተሞላ ያለው ማለት ነው። በቃ አገሪቱን የኢኮኖሚ ቀውስ ላይ እየጣላት ይሄ ቤንዚን የሚባል ነው ማለት ነው። በቃ እንደዛ የቤንዚን እጥረት ስላለ ምንም አይነት ትራንስፖርት የለም፣ መኪና የለ፣ ምን የለ። ከዛ አባቴ እየጠናበት ሄደ ታረሙት። ከዛኛ እዚህ ሲንነገር ምን እናርግ እኛ አስባችሁታል። ድህነትን ጠላሁት ያልኳችሁ ያኔ መኪና ቢኖረን እንግዲህ ካለነው ልጆች ቢያንስ ተውት እኔና ካለነው ልጆች ማአትነን ብያችኋለሁ ታውቃላችሁ። ካለነው ልጆች እንኳን አንድ ሰው ቢኖረው መኪና ላጤል ነበር ያኔ ማለት ነው። ትናንትና ነው ያስፈልገኝ የምሬ ነው የምላችሁ። እና ቢባል ቢጠበቅ አባቴ መሙ እየጠናበት ሄደ። ልጁ ደግሞ ወንድሜ ደግሞ ብቻውን እዛ ሞተት ይተሰልበት እሪ ደግሞ እሱ ወደኛ እንዴው እንደዛ ቀን ተቃውሶብን ነው ያቀ ወላሂ ነው የምላችሁ። በቃ መርዶ በሉት። ከዛ እንደገና ሲጨንቀን መጨረሻው መልሰህ አስገባው ስንለው መልሶ እንደገና ክሊኒኩ ሲያስገባው ከዛ ሪፈር ጻፉለት። ሪፈር ሲጽፉለት በአምቡላንስ ከዛ እንዴት ያመጡት እላችኋለሁኝ። አልহামዱሊላህ አላህ ተረፈው መሰለኝ። አሁን ደግ ነው እላችኋለሁና የገጠር ላይ መሆኔን ጠላሁት ያልኳችሁ ትራንስፖርት አለመኖሩ አሰባችሁታል። ይሄ እንግዲህ እንደዚህ ድንገት የሆነ ነገር ሲፈጠር ታስቦበት ቢሆን እንኳን ችግር የለም ከየትም ኮንትራትም ብላችሁ ትሄዳላችሁ። ይሄ ድንገት ሲሆን እንደዚህ እንዴት አባቱ እንደሚያስጠላ በቃ እንደ ያገር ግራ እያልኳችሁ እንዴት እንደተናደርኩኝ እንዴት እንዳስጠላኝ ያገሩ። ብቻ አልহামዱሊላህ አላህ ያልቆረጠበት ሰው ምንም አይሆንም። እና አባቴ ያሞትም ስለነበር ተደነጋግረንም ስለነበር ከኢድ በኋላ እንኳን ቪዲዮ መስራት አልሆነልኝም ብላችሁ ነው። አለኩል ያህል አልহামዱሊላህ አባቴ ድኖልኛል። አሁን ተሽሎታል። እህቴ ቤት ነው እኔ ጋር አልመጣም። ኢንሻአላህ ዛሬ ነገ እመጣለሁ ብሎኛል ማለት ነው እላችኋለሁና የህይወት እንቅፋት አያልቅም እላችሁ ነው። አላኩል ያህል እና አላህ ሀብታም ያርገን ዱንያ ላይ እስካለን ድረስ በቃ አያሳጥርብን እንደሚባለው ባጀታችንን አላህ ያስፋው። እሱ ነው የምላችሁ። ሀገራችንን አላህ ሰላም ያርጋት፣ ሀብታም አላህ ያርገን። ሀገራችን ደህና ብትሆን ራሱ ይሄ ሁሉ ችግር ባልነበረ ማለት ነው። ሀገራችን በጣም ታማለች ከምነግራችሁ በላይና አላህ አፊያ ያርጋት እያላችሁ ዱአ አድርጉ። እናንተም ያው ዙሮ ወደ ሀገር መመለስ አይቀርምና አላህ ሀገራችንን ሰላም ያርጋት እላችኋለሁ። በጨለማ ነው የሰራሁት ብዙም አያምር የዛሬው ቅጣ ደርቋል እና አላህ ሀገራችንን ሰላም ያርጋት ዙሮ መግቢያችንን ማለት ነው እላችኋለሁኝ። እና እኛ ጋር ረመዳኑ እንደቀጠለ ነው የምላችሁ። እናንተ እንኳን ሆነ ወይ ብላችኋል። በቃ ወደ መደበኛ ስራችሁ ተመልሳችኋል ማለት ነው። እኔ ስቲል ወደ መደበኛ ስራዬ አልተመለስኩም። በቃ ይሄው የረመዳኑ ስራ ማለቀቀኝም። እንደገና አስባችሁታል። አሁን የተደበረ ልብስ ብታው ስራ ሲኖራችሁ እኮ ሳሰሩ ራሱ ቢዚ ትሆናላችሁ። ሳሰሩት እናንተም ቢዚ ናችሁ፣ ስራውም አልተሰራም። በቃ እኔ እንደዛ ነው የሚያደርገኝ ገርማችሁ እና እንደዛ ቢዚ ሁኜ ዝም ብዬ ተቀምጬላችኋለሁ። ልብሱ ትራስ ልብስ እና አልጋ ልብስ ተቃይረው እንደዚህ ተከምሯል። አሁን እንኳን እየማጥብ አይመስለኝም ፈልጋለሁ ሰው እንጂ ወላሂ አልቻልኩትም። የዘንድሮ ስራ ወላሂ ከብዶኛል። ያ አላህ እንዴው ታልመጥምጬ ነው አልኩ። እንደምታውቁ ክር ነኝ ጨርሼ ክር አድርጎኝ ነው ሄደው። አስተግፍሩላህ ስራው ነው ወላሂ። ጾሙት ዝም አላለኝም። ያን ያክል ራብም አይሰማኝ። ሚጢ ያን ያክል ጣቢ አይደለችም። ያው ምግብም ስለምቀማመስ ነፈግ አረጋታለሁ ጡቱን። ግን ስራው በቃ እሷን አዝዬ ምን ብዬ ታቅፊ ስለሆነ በቃ ለዚህ ነገር ደግሞ እኔም አዲስ ስለሆንኩ ሰውነቴ ራሱ አልቻለም። የምሬ ነው ታንቃጣቃጥ። አልহামዱሊላህ በስላህ እሱ በሚያውቀው ይቀበለን እንጂ እንደዛ ሆነን ጨረስነው እላችኋለሁ። እና እንደዚህ ሲጣፋሁኝ እላችኋለሁ። እስቲ እንግዲህ ካሁን በኋላ ደግሞ አላህ ክፉን ነገር የያዘው ነገሮችን አላህ ያስተካክላቸው እና ላለመጥፋት እንሞክራለን እላችኋለሁ። እንግዲህ ደግሞ ዱብንቅ እያልኩ ነው። ያው ስድስቱ ተመጀመሪያው ነው እናቶቻችን የሚይዙትና
ያው አንድ ወር እንዳለው እናውቃለን። ግን ያው እናቶቻችን በኢድ ማግስት ነው የሚይዙትና እናቴን ለማስፈጠር ደግሞ ሄዳለሁ እያልኩኝ እስካሁን ዶሮ ሳጭሞቀሞቅ ምናምን ነበረ። ያው አላሳየኋችሁም። ሁሉ ጊዜ ዶሮ ሰራት ያላችሁ እና ስጠባ ደግሞ አጠባቤንም አወዱትም ለዛ ብዬ ተውኩት ማለት ነው። እና ኢንሻአላህ ከ6 ወር በኋላ ወደ መደበኛ ህይወት ህይወታችን ያኗኗራችን ጠፋብኝ አማርኛው ራሱ ወደ መጀመሪያው አኗኗራችን ወደ መደበኛ አኗኗራችን ስለምንመለስ ኢንሻአላህ ሁሉ ጊዜ እንገናኛለን ማለት ነው። እሱን ነው የምላችሁ ቤተሰብ። ዩቲዩብ የራሱ ምን እንደሚመስላችሁ አላውቅም። እስቲ እንግዲህ አይዋለሁ እናንተም ማበረታቱን። ዩቲዩብ ባላባረረኝ ቶሎ አልሰራ እያልኩ ማለት ነው። ካልተሳተፋችሁ አደጋለሁ እኮ ዩቲዩብ ላይ ችግር ነው። እና ይሄን ይመስላልላችኋለሁ። ያለሁበትን እንደው አለፍ ብዬ ልንገራችሁ ብዬ ነው ያው ስለጠፋሁኝ። ይሄን ይመስላልላችኋለሁ። በተረፈ ኢንሻአላህ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።